ሰላም ውድ የዩቲዩብ ቻናል ተመልካቾቻችን እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ እያልን ባያላችሁበት ሰላማችሁ ይብዛ ፍቅራችሁ ያብዛልን እያልን እንደተለመደው ቪዲዮውን ሰብስክራይብ እና ላይክ በማድረግ ጀምሩት እና ጓደኞቻችሁ በዚህ ቪዲዮ እንዲማሩበትና ዘና እንዲሉበት ለነሱም ሼር ማድረጋችሁን እንዳትረሱ። ቪዲዮውን እስከ መጨረሻ ማየታችሁን አትርሱ። ወዳችኋለሁ። ወደ ቪዲዮ አንተ ዛና ያት አታምሩ። ሃይ ሰላም። ዛሬ ማታ ምን አለብክ? እኔ እራት አብረን ብንበላስ? መጣሁ። እሺ ማታ 2 ሰዓት። አቤት እያወራኸኝ ነበር መሰለኝ። ሄርሜላ ነሽ አይደል? አዎ መልእክት ነበረሽ። እኔ ሄርሜላ አይደለሁም። መሆንማ አለብሽ። ለምን ሲባል ካፌ ውስጥ ላለችው ቆንጂዬ መልከ መልካም ሴት ነው አድርስ ያሉኝ። ስለዚህ አንቺ መሆን ግዴታሽ ነው። የምሬን ነው። እኔ ሄርሜላ አይደለሁም፣ ግን በመፈለግ ላግዝ እችላለሁ። ደግሞ እንድታውቀው ያክል ነው። ቅድም ስልክ እያወሩ አልነበረም። አንተ አትሰማም እንዴ? ሰው አለው፣ ወደዛ ሂድ። ሃይ ወንድም አልመጣም እንዴ? ቀጥረሽው ነበር እንዴ? አዎ። እንዴት አልመጣ? ምን ነው? ኧረ ተይው፣ ስንት አይነት ፋራ አለ በእናትሽ። ምን አርጎሽ ነው? አታዩም እንዴ? ከገባ ጀምሮ ሲያፈጥ እሱ ማለት እኮ እዚህ ባለቤት ነው። የምርሽ ነው? ይሄ እድሌን ልሞክራ። ሰላም ክፍ ሰው እየጠበቅኩ ነው። አቤት አትሰሚም እንዴ? ሰው እየጠበቅኩ ነው። ሂጂልኝ። እህቴ ኮራውብሽ። ምንድን ነው? ወዶኛል መሰለኝ። እንደዚህ አይነት እህት አለቻችሁ ጋይስ። ለእህታችሁ የቪዲዮ ሼር ማድረግ እንዳትረሱ እና እህታችሁን እህቴ እወድሻለሁ እያላችሁ ኮሜንት ላይ ጻፉልኝ። ሄሎ የኔ ፍቅር። ስማማ፣ ምን እየሰራ ነው? ከሸሎቹን እያስጫንኩ። እኔማ ምግብ እንድታዘልኝ ነበር። እሺ ምን ልዘዝልሽ? ቆይ አንዴ። ምንድነው መፈለግ? ደስ ያለሽ? አንድ ሙሉ ዶሮና ቋንጣ ፍርፍር። ማለት 2 ምግብ? አዎ። ምን ነው? ከማጋ ሆነስ ነው? አታውቃትም? ጓደኛዬ ናት። ቶሎ በለሽ። የትኛዋ ጓደኛሽ? አገናኝኝ እስኪ። አታውቃትም አልኩ አይደል እንዴ? ምን ልክ ከሆነ ላካው፣ አጭቅጭቀኝ። ሎኬሽኑን እልክልሃለሁ። እሺ እልክልሽ የለ መጣው። እሺ እያያችሁ ብታለለ ለፍቅር ባልችለው በእኔ አቅም በመኖሪ ዶሮ አላችሁ ነበር። አልተሳሳትክም። ዶሮውን እጩብ የለችም። ተመላላሽ ነው መሰለኝ። ስሟንም አውቀዋል። በል ዶሮውን አምጣ። ቅንቅና ማን ነው? ዴሊቨሪው መጣ እንዴ? እጩብ እንዴ? አብርሽ የጓደኛዬ እኮ። ዝም በይ። ለካ አንቺ ነሽ ዶሮዋ ጥሬ ባየሽበት ሁላ የምትቃርሚ። መቼም አልሞኝም አሰብኩት ያን ሁሉ በደል እንዴ። እንዳዞሪሽ ምን እንዳዞሪ? ያ ቀይ ኤክስሽን አስታወሽ? አብርሃም ምናምን ስሙ ከጀርባ አይተሹ ነው? አዎ፣ እዚህም እያስተናገድልሽ ነው። የመስተንግዶ አዋርድ ቢኖረው እኮ ሁሉንም ጠራርጎ በልቶ ለአንቺ ምታርፍልሽ ነበር። ይሄ እንደሷ አትበይው እባክሽ። አጉላዛኛ አትምሰይ። ብትወጂውማ አታዩም ነበር ነው ወይስ ስናገረው ነው የደበረሽ? እሱ እንጂ እኔ መች ተውኩት። አቤት አቤት፣ ምን ሆንኩ ብሎ ብር አጣው ላንቺ አልመጥንም ምናምን ብሎ። አሁንም እንደማትመጥኙ እናስታውሰዋ። አባትና እስኪ አንዴ ስማ አንተ። ምን ልታዘዝ? ስምህ እኮ ነው የሚመስለው። ለማንኛውም ቡና ቀዝቅዟል፣ አሙቅልኝ። እሺ ቆይ አስቀምጠው። እጅን ታጥቤ ስመጣ ታሙቀዋለህ። ደህና ነህ? ምህሩ በጣም ደህና ነኝ። ከረጅም ጊዜ በኋላ ያስቀመጥኩ ቦታ ባገኝም ደስ ብሎኛል። ሐውልት እኮ አይደለሁም የነበርኩበት ቦታ ቆሜ የምጠብቅሽ። እንደማየው አሁንም አስተናጋጅ ነህ? አዎ፣ ግን ባለቤት ነኝ። ባለቤት? እንደ ያኔው አሁንም አይንሽን ብቻ ነው የምታምኚው? እኔ ብቻ አይደለም ድጋሚ ማታየኝ ከሆነ ልቤም እኮ አሁንም ያምናል። እንግዲያውስ ንገሪው። አሁን ላንቺ በቅቻለሁ። ቡናውን አውቄ ልምጣ።
ለውጧ ይታያችን ምንድነው እንደዚህ የሚያስፈነድቅሽ? ምንም እውነቷን ነው። መጥቶ በቃ እሺ፣ በቃ ጀምረው። አሁን የዚዙ ተራ ነው። ቆንጆ ነገር ነሽ ልበል? አመሰግናለሁ። እና ስልኬን ያዡና ደውይልኛ። እሺ 0945 ምን እያረግሽ ነው? እያስኩ ነው። ደፋር በቃቸው። ደውልልሃለሁ። እሺ መቼ ስልኩን ተቀበልሽ ነው እና የምደውልልህ? ማን ነው? አያምርም? በእናትህ የጠየቅኩሽን ብቻ መልሽ። ልታስቀናው ፈልጋ ነው? አላቆም ታምራለሽ ብሎ ስልኬን ተቀበለኝ። እኔ ደግሞ ሲንግል ነኝ። ማን ያውቃል? ባሌ ሊሆን ይችላል። ጥሩ ፈሪ ነሽ? ፈሪ ምን አለበት አሁን እንኳን ስሜትን ብትነግረኝ ነው ወይስ አጭብጭበ ልድረኝ ነው ፍላጎት? እንዴት ብዬ ልንገርሽ? ሁሌ እየመጣሽ ስለ ክራሾችሽ ነው የምትነግሪኝ። እንደማፈቅርሽ ብነግርሽ ጓደኝነታችን የሚቀር መሰለኝ። በቃ የምትወዷት ልጅ ካለቻችሁ አሁን ሄዳችሁ ንገሯት። በቃ ንገሯት ነው የምላችሁ። ይኸው ልክ እንደዚህ ነው የሚያጋጥማችሁ። የምትወዷት ልጅ ካለች ሄዳችሁ የልባችሁን መናገር። በቃ አትፍሩ፣ ሌላ እንዳይወስድባችሁ ነው። ሌላ እንዳይወስድባችሁ አትፍሩ። እኔ የምላችሁ አንድ ሀሳብ መጣልኝ። ምን? ለምን ቤቷ አልሄድም? ማለት እንዴት ነው ቤቱ የምትሄጂው? ቆይ ላሳያችሁ። አንቺ እንዴ የሆኑ ሰዎች እኮ አራሩጠውኝ። በእናትህ ደብቀኝ። ማን ነው የሚያሯሩጥሽ እንዴ? ማንም የለም እኮ። የምርህን ነው? እየቀለድሽ ነው እንዴ? ነይ ውጪ አሁን። እንዴ ምን ነው? ምን ሆነሽ ነው? ስለሮጥኩኝ ትንሽ ራሴን አመመኝ መሰለኝ። እሺ መድኃኒት ነገር ላምጣልሽ? አይ ይቅርብኝ። ባይሆን ለሰፈሩ አዲስ ስለሆንኩ እንድታላመደኝ ስልክህን ትሰጠኛለህ? እሺ እሺ። አመሰግናለሁ። እሺ ምን አብድነች እቺ ደግሞ? እሷ እንዳትታመን ብሎ እኮ ነው እኔን የገደለኝ። ቢኒ ግን የምታረገው ነገር ትክክል ነው? ምንም ፍቅሬ ሊገባት አልቻለም። ምናልባት በዚህ በልኩ ከገባት ልሞክር። አየኸው አይደል? ለእሱ የኔ ስሜት ምንም የሚመስለኝ አይመስለውም። ሜቲ ግን አሁን እሱ ስሜትሽን ያውቀዋል። ስሜትሽን ያውቀዋል ማለት ምን ማለት ነው? እንደምወዳት ታውቃለች። እኔ ለሷ ምንም ነኝ። እስቲ አታኝ ደግሞ ይግባት። ባይገባትስ? ቆይ እስከ መጨረሻው ብትለያዩስ? ልቧን ከአእምሮዋ እስክታስማማ ጠብቃታል እኮ። አልገባህም እኮ እሷ ማለት ጓደኛዬ ናት። ምን? አዎ አይገርምም? እሷ እንዳትታመን ብሎ እኮ ነው እኔን የገደለኝ። ይመስለኝ ሁለታችሁም ጋር የተለያየው ነገር አለ። ቆይ ለምን አታወሩ? በጭራሽ አላደርኩም። ያው ሁለታችሁም ሳታወሩ ከቀራችሁ በመጨረሻም ኢጎ አሸነፈ። ይሄ ኢጎ አይደለም፣ የክብር ጉዳይ ነው። የኢጎ ሌላኛው ስሙ ክብር ነው። ሜት አትሸውጅ። ምናልባት አሁንም የምነግርሽ ነገር አሁን ላይ ላይገባሽ ይችላል፣ ግን ከሁለት አንዳችሁ መሸነፍ አለባችሁ። ህይወቴን ከፈቀደች እኔ ምንም ማድረግ አልችልም። የምልክን ቆይ ለምን አሰማኝ? ይህ በቃ ምንም አትበይ። ከምትወዷት ልጅ ጋር ተለያይታችሁ ከሆነ ማለት ነው አሁኑኑ በመሄድ ችግራችሁ መነጋገር መቻል አለባችሁ። ካልተነጋገራችሁ ማለት ነው እስከዛሬ ድረስ ካልተነጋገራችሁ ዝም ብላችሁ ይለያያሉ እኮ። ዝም ብሎ በማይሆን ምክንያት ዘጋኝ፣ ስልኬን ለምን አላነሳ ምናምን፣ ለምን አላነገረችኝ ምናምን በሚል ሰበብ በጣም ብዙ ሰዎች አሉ የሚጣሉና እናንተም የተጣላችሁበት ያለው ምክንያት ያ ምክንያት እንዳይሆን ሄዳችሁ በደንብ መነጋገር። ምንድነው ያጠፋሁት? ምንድነው ያጠፋሁት? ለምንድነው እንደዚህ ያደረከው? አንቺ ለምንድነው እንደዚህ ያደረግሽው? ምናምን ብላችሁ ተመካክራችሁ ፍቅራችሁ የምትቀጥሉ ነው ብሎ ፔስ ሲመቻችሁ። የዛሬ ቪዲዮ ይሄን ይመስል ነበር። ሁላችሁም በዚህ ቪዲዮ እንደተማራችሁበት ተስፋ አደርጋለሁ። የቪዲዮ ሌሎች ሰዎችን እንዲማሩበት ሼር ማድረግ እንዳትረሱ። እንዲሁም ያስፈልገዋል የምትሉ ሰው ሼር አድርጉለት። በሌላ ቪዲዮ በድጋሚ እስከምንገናኝ ሰላም ቆዩልን።